ምንድነው ያው ነው ያንቺ ጸጉር ይሄን መሸከም አማራ ነሽ? አዎ ይሄንን ሁለተኛ ቀጥለሽ እንዳትመጭ። በጣም ነው የሚያስጠላው። ትግሬዎች ጸጉር አልኖራቸው ብሎ ነው። አቋቋይ ትግሬ ጸጉር ስለሌለው ነው። የአሜሪካ ጥቁር ኦሮሞና ናይጄሪያ ስለሆነ ነው ጸጉሩ ዝም ብሎ ኪንክ ነው የሆነ ፋንዲያ ነገር ነው። አንቺ ምን ሆነሽ ቀጥለሽ የምትዞሩ ምንድን አይሞቅሽም? አይከብድሽም? አይደብርሽም? በአዳ ነገር ስትጨምሪ አሁን አማራ ሆኖ ጸጉር የሚቀጥል ሰው ነው ይገርመኝ። ለምንድን ነው የቀጠልሽው? አረ ለፕሮግራም ነው ሞጣዬ። በዛ ላይ ከብድም ፕሮግራም ጥንቅር ብሎ ያ ቦይፍሬንድ ይሽከር ይሄንን የለኝም ቦይፍሬንድ ምና ለጥሪ ነው ምናምን እንዴ ጥሪ የፈረስ ጭራ ካልተጎነጎነ አይኬድም። ምንድነው አሁን እስኪ ይኸውላችሁ ይኸው መቀጠሉ ይታወቃል። ጸጉሯ ቆንጆ ነው። ይሄኛው እንዴት እንደሚደብር ተመልከቱ። ሁለተኛ ይሄን እንዳታረጊ። ስንት ነው የከፈልሽበት? 4000 ብር በዚህ የከፈልሽው? አዎ ማርያምን በ4000 ብር ይኸውልሽ ሁለት ቆንጆ ቀሚስ መግዛት ነበረብሽ። ፊትሽን ምናምን ይሄ ነገር እንዳታስቀቢ። ኖርማሊ በሳሙና የፊት ሳሙና ታጠቢና ሌሰን በዚህ 4000 ብር ጂም ከፍለሽ ትሄጂበት ነበር። ቆንጆ ተወይ ነበር። ስቲም ትገቢበት ነበር። ዛሬ ቆንጆ አይደለሽም። በጣም ነው የምታስጠይው። በኖርማል በፀጉሬ ገብቼ ላይብሪ ከማላየ ውረድ። እንዲህ አይነት አማራ ሞራ ለቢስ ውረድ እንዳላይሽ። ሁለተኛው በዚህ ያው ቆይ መልክ ረበትሽ ያመስገን ፋሲል እየደራረ ወይ ሞጣ ግን ታርቀን መስሎኝ ምን ነው ማታስገበኝ? ይሄን ያክል ደጅ ጥናት መቼ ጠይቃ? ዛሬም በቀደምም ደሞዝ ይሙት ዛሬም በቀደምም ባለፈው መጣ ነው ባለፈው መጣል ተብሎ ሲፈልግ አጣው ወጣ ሄዳል። አንዳንድ ብጥፍ ምን ብል ወዲያ አሬ ሰውዬ ዛሬም ሊጣላይ ነው እንዴ? እንደው መከሬ እናንተ ግርሽፍሽፍ ወንቡል ያስፈላኝ ነው ደሞ ታርቀን ደና ታርቀን ደሞ ሊጣላይ ግርሽፍሽፍ ወንቡል ልክመኝ ነው የምትለኝ? የሚገርም ቲክቶክ እኮ ነው የተቻለው። ወደ 4 ወር ነው አልገባም ለስለስ። አረ እንደው ምን አለ እኮ ግርሽፍሽፉን እኮ እንደው ለስለስ ያለውን በላከልኝ አልካሉ። ወጣ ታርቀን መስሎኝ አልኩኝ። እኔማ እንደው ክርችፍችፉ ምን አለ እንደው የክፋት እንዴ ክርችፍችፉ ይልኳል ጎበዝ። እንደው ለልበለው ለሰው ሰው ኧረ ተውሉት፣ ይሄን ሰው ኧረ ተውሉት። ዛሬ በልጅጌ ሞልወሌ ነው እንግዲህ እያልኩኝ ቆይ ቤቲን እናስወርዳትና ፋሲል ግባ በቪዲዮ ባብዬን ትምህርት ቤት ላመጣ ስለሆነ አየር ነው። አዎ ባብዬን ትምህርት ቤት መውጫው ነው አሁን። ያውም አፍተር ምንድነው አፍተር ሃወር ነው አፍተር ኬር አንተ እኮ ባልተቻልክም አፍተር ሃወር አፍተር ኬር ነው የሚባል አፍተር ኬር ዴይኬር የሚባለው ነው። አፍተር ኬር የሚባላል ደግሞ ሀሳብ ማለት ነው። አፍተር ኬር ነው ያልከው? አፍተር ኬር አዎ። እንዴት እሱ ደግሞ ምንድነው? ወደ ዲሲ አካባቢ ነው አፍተር ኬር። አዎ ዲሲ 10 ሰዓት በላይ ዝም ብሎ ትምህርት የሚማሩበት ቀለም በደንብ ቀለም እንዲወጥርልኝ ፈልጌ እስከ 10 እስከ 4 በዚህ ሀገር እስከ 4 ነው። እስከ 4 የትምህርት ቤቱ ደንብ ነው። አፍተር ኬር ደግሞ ይባላል ለ2 ሰዓት ሰዓት። አዎ ከትምህርት ውጭ ማለት ነው። አፍተር ስኩል ፕሮግራም ይሉታል። አዎ ልክ አይነው ቀረና ዴይ ኬር የሚለው ነው። አፍተር ኬር ዴይ ኬር ያው ነው። ወደዛው ገደባ ያው ነው። ወደዛው ገደብ ነው። አፍተር ኬር አፍተር አወር አፍተር ስኩል ማለት ነው። አዎ ደህና ሰነበት። ሰላም ነው ወይ ፋሲል? ልጆች ባለቤት እንዴት ናችሁ? አሉ ፋሲል ደሞዝ ይላል። ፋሲል ደሞዝ እግዚአብሔር ፎቶ አለ መቸለታ። እስቲ ቆይ ላሳየው ለፋሲል ደሞዝ
ምን አይነት ፎቶ ነው ያለኝ? ያለህ አንተ እኮ ብዙ ፎቶ ፋሲል ደሞዝ ላውጣለት። የምን ፎቶ ነው? ሞጣና ፋሲል ላሳያቸው። አራራራራ አለላ ቢፎር ነው ቢፎር ስንት ዓመት ሆነ አንተ? ፋይት ዘመገርሳ ወገርሳ አዎ ሎንግ ቴም እኮ ይኸው ፋሲል ሆነው እዚህ ጋር ሎንግ ታይም የተገናኘንበት ነው። ሎንግ ታይም ስንት ብዙ ዳላስ እጀሳለ ዛን ጊዜ ስንት ዓመት ሆነው? በጣም በ2015 አዎ እንደመጣሁ ኢትዮጵያ እንደመጣሁ እኮ ነው እንደመጣሁ እንትን ራሱ ወኔ ሁሉ ጠፋላለም ነበር የዚያኔ ወኔ ራሱ እንግጣው አሁን ያው ነኝ እኮ ወንድም እንግጣመው እያልክ ያው ነኝ እኔ ወንድም ዛሬም ያው ነኝ። ይህችን ልጅ ግን ማን እንደሆነች አላወቅኳትም፣ ረሳኋት። ማናት ድሙች ምን አውቃለሁ እኔ የዚያን ጊዜ አብራ ገብታለች። መድኃኒዓለም ያለሽ እንዴት እንደገባች እዚህ ያላችሁስ የሞጣ ቤተሰቦች እጅ ነስቻለሁ። እንዴት ዋላችሁ? እንዴት ደግሞ የሚጨፍረው ነው ተመልከተው። መድኃኒዓለም ማን ነው ደግሞ ማን እንደሆነ አይታወቅም። መድኃኒዓለም ያለሽ በሱ ነው የተነሳ። አይተሃል? የጭፈራ ፎቶ ነው የተነሳው። የጭፈራ አክሽን ነው የጭፈራው የስክስታ አክሽን ፎቶ ይባላል። አዎ ኧረ ሞታ አንቻቸው ማት ፎቶ ነው ያለኝ። ብዙ አለ። እዚያም እንትን የቅርቡ ጊዜም ይኖራል እኮ አንተ አለ። በፋሲል ነው ይሄ ፋሲል ነው አያችሁት? ፋሲል ደግሞ የደህና ሰው ዘሮ እና እንዴት ጠፋ ታዲያ? ለምንድን ነው ታዲያ ሞቅ ሲል 2,000 ሰው ሲገባ ማትመጣ? ምን እንኳን ገባም ትቻለሁ። ቲክቶክ ዛሬ ገና መግባት አለብህ እንዴ? ቲክቶክ በጣም ብዙ ነገር አለው። አይ እየተሳደቡ ምን እያሉ አይተው ዝም ብሎ ነው የሚሳደብን እኮ እንዳለ ለቅመነዋል። ይሄ እኮ አዲስ አካውንት ነው አዘግተውት ወደ 17,300 ደርሰናል በ3 ቀን። አሁንም ግን 2,000 ሰው ነው ቁጭ ብሎ የሚያየን። ይገርማል። ምን 2,000 ሰው ነው ቁጭ ብሎ የሚያየን። እንትኑን ቅዳሴውን ሰምተዋል? አዲሱን ቅዳሴ የማን ነው? እዚህ አማራ ሊወር ሄደው የኦሮሞ ጦር ሲሞት ዋቄ ፈታ ይሆን ሙስሊም ይሆን ክርስቲያን ይሆን አይታወቅም። ዝም ብሎ የአማራ ቄስ ሰውን ይሰበስብና እንቅበራቸው ተብሎ ሲቀደስ ሰምተሃል? እኔ የቀደስኩትን አረ የለም እሱን አልሰማህም? ታሰማኝ መከሬ እናንተ ደግሞ በኦሮምኛ ቅዳሴ ያለ እንዴ? ይኸው እስቲ እንስማው። አድነው እስቲ ስማው። ኮሪያ ወራክሳ ቶሬራ ወራክሳ አሄ ወቶሬራ እግዚአብሔር አድነው ቶሬራ ነፍሱን በመንግስተ ሰማያት ያስቀምጠው። ምንም የኦሮሞ ወታደር ቢሆን ምዕመናት ኢትዮጵያኖች ሆይ አሜን። እነዚህን የኦሮሞ ወታደሮች ከአባይ ማዶ አምጥቶ ያመጣቸው ሰይጣን እንዲሆን ይቅር ብለናቸዋል ጌታ ኢየሱስ ክርስቶስ። እነዚህን ነፍስ ከሰማዕታት ጎን አሳልፈው አሜን። ሁሉ አማራ ጠላቱን እኮ ያረገ የማን ድምፅ ነው? ኋላ ቅር አሽቃባጭ ያልቅስ ከጭፍጭቦም አይተናነስ መጨረሻ አሽቃባጭ ተባለው ህዝቡ እና ይኸውልህ እኔ ስበጫሳጭ ነው ቦምብ ጣሉምን። ጥሩ አድርገሃል። አይተኸዋል? ቅዳሴው ግን ቶሌራ ወራክሳ ምንኛ ቶሌራ ወራክሳ አይሞታ ቶሌራ ወራክሳ በዳሳ
ወሽመልስ አብዲሳ እያለ ደግሞ ሁለተኛውን ዜማ ዛሬ የተሰራው ተቆርጦ ይሆናል ትሰማዋለህ። አየው ሰው ተመልከት። አማራ ሊገለው ሄዶ ክርስቲያን ይሆን ሙስሊም ይሆን ጴንጤ ይሆን ካቶሊክ ይሆን ዋቀፈና ይሆን ዋቀፈታ ይሆን አባገዳ ይሆን ቄሮ ይሆን አይታወቅም፣ ግን ተሸክሞ ሄዶ አማራው እየቀደሳሉ ነፍሳቸውን በሰማይ ያስገባው ተመልከት። አማራ እና ህዝብ ይድናሉ። አይድንም መዳንስ አይድንም መዳኛ የለውም ወይ መዳኛ የለውም። ለዚያ እኮ ነው እኔ እንዲሁ ቢያቆሙ ብዬ ነው እኮ ይችን ቅዳሴ የለቀኳት የፍታት ቅዳሴ። አጥሩ ለጠና ዜማ የለቀ እንዳለ ተዳርሷል አሉ ጎንደር ውስጥ ሁሉ በጣም እየተሳቀባቸው ቄሶች ተሸማቀዋል። አይሞጣ እና አሁን ወደ ትምህርት ቤት እየሄድክ ነው? ወደ ትምህርት ቤት እየሄድኩኝ ነው። እኔ ግን አሁን የመጣሁት ፈልጌ በውስጥ ደውል ማዋጋ ወጋለ እንዴ ደውል ስልክ የት ቀይር ቢፎር ነበረ እኮ የኔ ካለህ እስኪ ቴክስት አድርገው ወይ ደግሞ በዚህ በቲክቶክ ላይ አንተን አስቀምጠው። በዚህ እኮ አንተ አካውንት 10 ጊዜ እየቀየርክ እኮ ነው ልኬልህ ነበር እኮ። ቆይ ላከው አሁን ላከው ስትወር ወጥቼ ነው አላረፈውም። አሁን ወጥቼ ነው ወጣ ነው። አይ ማንም ሰው ሳይወጣማ መላክ አይችልም። አንተ ለማረፍ ሳይሆን ሰው ካልወጣ መላክ አይችልም። እንግዳማ እልክልሃለሁ። ኦኬ ለቁም ነገር ጉዳይ እፈልግሃለሁ ወንድም ማለት ባሲሎን እስኪ አንዴ ዌልካም በለው ቴክሳስ ኮፍያ ዌልካም በለው። ዌልካም ከመወርወር ወደ ቴክሳስ ኮፍያ መወርወር ቀይረናል። አመሰግናለሁ። በቃ ጻፍልኝ። እሺ አሁን ደውል ስትወጣ ደውል ከላይፍ ሶሽ ታንኪ ዩ ጌታ። እዚህ ያላችሁ ወዳችኋለሁ። ምስኪን ነው ባይዞ እንደዚህ ለማለት ውዝዋዜ ለማሳየት 300 እና ውዝዋዜ አይተውከው ነው 300 ሺህ ፎሎ ያደረገኝ። ታይ እንጂ ስንት ነበርሽ? 10 ነበርኩ። 10 ሺህ ነበርሽ? ከዛ ወዲያው ዘሎ 300 ሲገባ ውዝዋዜው ስታደርግ አይገርምም? የኢትዮጵያ ሕዝብ አሪፍ በጣም ኃይለኛ ነው። አይቼዋለሁ። ከባድ ነው። የጣናው ሞገድ ነው። የጣናው ሞገድ ነው። ያስ የሚገርም ነው። አይቼዋለሁ። ዋኝተሽ ታውቂያለሽ? ጣና እንትን እኮ አለ ጉማሬ። አይ ጉማሬ አሁን አንቺን ጉማሬ ይበላሻል ብትገቢ። ለምን አይበላኝም? ጉማሬ የሚበላኝ ይመስልሻል? አራት መቶ ቀረ። ሞጣ ቤት ያላችሁ ሰዎች መጥታችሁ ፎሎ አርጋ ትወዛወዝበት። አሁን አንድ እኮ አለች ጊንጥ የምትመስል 1.3 ሚሊዮን ያለ አንድ የሆነች አለች ጊንጥ የምትመስል ልጅ ዩቲን ነው ጃኒን ነው እንደ ክሬዚ የሚያረጋታለች እየዞረች በየአደባባዩ ምናምን ትላለች። ስማ ግን ከአኬ ጋር ምን ሆናችሁ ነው? ማን አክሊሉ? ምንድነው አክሊሉ? እንደ አኬ ነው። አክሊሉ ምን ሆኖ ነው? አይ ምንም በመጣጅት ከአክሊሉ ጋር እንቁላል ተቀቡ የሚለው አኬ አታውቅም? ምን አለ ደሞስ አክሊሉ መኪና ምናምን እያለ የሚሮጠው? አይ መስሎታል። ካገኘው ትቋሸዋለሁ መስሎታል። ለጥቼ ነው የምመጣው። አንድ ድጋጋ እየነገርኩ ነው። ሩቅ አይደለም ከኔ ከሚኖርበት እነዳለሁ። እሱ ዳላስ መሰለኝ የሚኖረው። ስድብ ከጀመረ ነድቼ ነው የሚሄድልህ። ኧረ አልሰደበክም፣ ዝም ብለው አስረግጬ ነው የምነግርህ። ምንም አልምረህም። እንደውም ተደባደቡ ሞጣ ጌታ ይዋጣል። ጆሮውን ይዤ ነው። አቤት ሰው እኮ የሚገርም ነው። ለተወዛዋዥ ያለው ፍቅር እኮ የዲያስፖራ አንድ ሴት መቀመጫውን ወዝወዝ ካረገች
በቃ ጊፍት በጊፍት ነው አልኩሽ። እኔ እኮ ስለማውቃቸው እንዴ እኔ መቀመጫዬን አወዛውዤ አውቃለሁ። እኔ መቀመጫዬን አወዛውዤ እንዴ አየሁት እኮ ቀላል እና የኔማ ከሰማይ ላይ የሚታያል ለዛ ነው እንጂ ነው ያወዛውዤው አይደለም። እንዴ ከሰማይ ላይ ይታያል ትልቅ ነው ለማለት ነው። አይ ምን አላት በእነ ሄለን አይነት ስትታይ ያንቺ እኮ 5 ነው በእነ ሄለን አይነት ይለኛል ያው ከብስ በእነ ሄለን አይነት ያንቺ ስትታይ ተሙኒና ተቆጣጥሎ አይደለም እሱ እኮ ማለት ነው ያራሶች ምናምን ነው ሞጣ የኔ እኮ ገና እንዴት ያራሶች ማለት መቼ ወለዱ እነ ሄለን እኮ አልወለዱም ኧረ ተባክህ ተዋጣራ ሞጣ አስታና ምን አጣራ አልወለዱም እንኳን ልጅ ሊኖራት ወይስ እንደምኖራት ያ አቃቂ ሲጀመር እንደምትወዳት አጣራ ከሰማይ ነው የሚታይታ ያለሽ እንዴ የነ ሄለን ምን እንበለው የነ ሄለን መቀመጫችሁን አሳብጣችሁ ሰርታችሁ እንዳትበሉ ብዙ ተከታይ ስላለን ከኔ ጋር ገጠም ለማለትና ሌሎች ገንዘብ እንዲያፈሱላችሁ እኛ ግን ፖለቲካ ነው ቅድሚያ የምንሰራው አትላኩ አቴንሽን አትስረው ኮምብላችሁ እየተላካችሁ ነው ይሄን ትላልቅ አፈሙዝ ይዛችሁ የምትመጡ አቡነ ተራራስ መስላችሁ መቀመጫችሁ የምትመጡ እኛም ለማሳሳት ነበር አልተቻለም ጭስ ማውጫሽን በሰው በኩል አዙረሽ የሚገርምሽ እኮ መኩሻ ነው አሁን ቂጣቸውን አዙረው የሚደንሱ አይተሻል አሁን ደግሞ አበሻዎች ለምደዋል ያን ጀምሯል ኢትዮጵያኖች ያኮ በጣም የረከሰ ነገር ነው ወይም ይሄንን አማራ ሚሊዮን ኮፍያ ሰርተን ወተን አንጨፍርም የጭስ ማውጫችንን እያመስል አናረገው ተዋደሰናለን ነሰነስ ተደብቀን ነው ምን ተከለው ጭስ ማውጫው ብትይ አሁን እንደመማር የሚባለው አይተሻቸው ያኮ ዝቃጭ ሬዚዲው የሚባል ይሄ ዌስት የሚወጣበት እኮ የሰው ልጅ እንዴት ጭስ ማውጫውን አውጥቶ ይደንሳልና ያሳያል ወደዋል በጣም እኮ በክቶች ነን እኮ እኛ ጥቁር ስንባል በቃ እሱ ጭስ ማውጫ አለችው ከት ዝም ብለን እየተዝረከረክን ባለመጭስ ማውጫቸው ናቸው እኮ አሁን 1 ሚሊዮን ተከታይ ያላቸው 1.3 1.4 ሚሊዮን ሰው ይከተላቸው ጭስ ማውጫ ስላሳዩ አይገርምሽም እንዴ ጉድ እኮ ነው የሚታየው አበሻ ማለት ለጭስ ማውጫ ፖለቲካ አሰናከለን እና አሁን የአማራን ትግል የኢትዮጵያን ፖለቲካ ይዞት የጠፋው ጭስ አልባውና ባለጭስ ኢንዱስትሪ ነው ጭስ ማውጫ ፖለቲካ አይ ሴቱ የጭስ ማውጫ ፖለቲካ ወንዱ ደግሞ ጭስ የሌለው ኢንዱስትሪ እሱ ምንድነው የዲያስፖራው ኪስ ታምር እኮ ነው የምታየው ታምር ከመማር አለባቸው ጀምሮ ሲነቀንቁ አሁን እኮ መቀመጫ እኮ አንቺ እንደምታውቂው የዌስት ማስወጫ ነው አይደል የስቃጭ ማስተላለፊያ ቱቦ እኮ ያናውን አፈንድዳ የምታሳየን እኛ ምን አባቱ ያደርግልናል ሰረገላ ለቻበብ የለም እንጂ ቆርጦ ወስዶት እንዳው ደግሞ ይሄን ጉድ እንደ ቆርጦ ላክል ዛሬ የሉም በጣም ዛሬ አልተቆረጠም አይሽ ጥሩ ነው የሉም ነው አይላ ማዳን እንደስከሆነ ነው አሁን አምልጠሻል በቀጥ እስቲ ተመልከተው ራስ እኮ ስታየው ራሱ ጭስ አልባ ኢንዱስትሪና የጭስ ማውጫው ሁለቱ ናቸው ችግር ፈጠሩብን አየሽ ስልኬ ነው ጠላት ያለ አየሽ ተቆርጧል ይያለሽ ተቆርጧል ዘና በል እንግዲህ አርብ ማታ ነው ምንም ላደርግ አልችልም ፖለቲካን እያረፍን ካልሆነ ምንም ሊሆን አልቻለም ማይ ላቭ አምባዲ ቴንክ ዩ ወገብሽን ልምጥ አርገሽ መቀመጫሽን ወጣ አርገሽ የተነሳው ረመዳን ወገቤ 3 ልጅ እንደዛው ነው ስቴፓይም አለ እግሬም ብትሉ እንዴት አርገሽ ብትለምጪ ነው አንቺ ከኋላሽ ወገብሽን እንደዚህ መቀመጫሽን ወጣ እንዴት አርገሽ ብትነሽ ኢትዮጵያዊ ቆንጆ ነኝ ምንም ጥርጥር የለም አልተጠቀምኩበትም የስ ሞዴል መሆን ይችል ነበር ኢትዮጵያን በሞዴልነት ዓለም ላይ ማስጠራት ይችል ነበር ስስቲስ ንገሪ አልተጠቀምኩበት እናቴ ናፈርልም ያነቃነኩ በቃም ቤካም ዳውን አድርገው
እናቴው አንቺማ እውነትም ሞዴል ሲስመኝ አግሮ እዚህ ላይ የተለጠፈ መስሎች ሳላ የገባው ነው የሚመስል። መቼም አበሻ ብሳምስ እንኳን ተስሜ ተልሼ ማላቅ ልጅ እኮ ልሰውኝ አይጠጉኝ። ደግሞ የድምጿ እንጨት የምትል ዱርዬ አማርኛውን ሰምታችኋል? ልፍጭቅ እኔ አላዳምጠው። እኔ ከብት በግ ደፍሮ ከአገሩ ወጣ። ደግሞ እኔ ከሱ ጋር ምን አይነት መደዴ እቺ አህያ የሆነች በስመ አብ ወወልድ ወመንፈስ ቅዱስ ይችናት እኮ ወጣ ቀራኒ አልፋታውም። ደንቆሮ ከብት ካራዳ ልጅ ጋር እሱ ሊያወራ ይፈልጋል እንዴ? ቂጡን በዘንቢል ይዞ ደንቆሮ አፈርግ ገና ሴተኛ ገባለሁ። አፈርግ ባፍንጫሽ ልፋሽ አባቴ አምላክ። እንዴው አሁን እቺ እኮ ብትሞት ራሱ ምን ጥቅም እኮ የላት። እናንተ ንናም ደደቦ ስትናገር ምራቅ በደቡብና በምስራቅና ምዕራብ ምስራቅ ደቡብ ምስራቅ ይራጨ አኛ ከአዲስ አበባ ልጅ ጋር ነው እያወሩ ያለው። አዲስ አበባ ተወልጄ ያደግኩ ያለ ሰው አማርኛ እንዴት አይችልም? ጎበዝ እንዳልሰድባችሁ ዛሬ ማርያም ናት መተሽ ሸርጥሻለሁ ብትይ ሸርጬ ነው የምለቅሽ። ደግሞ ስትሰድብ በስመ አብ ወልድ መንፈስ ቅዱስ ላይ እንደ ዘመርኩን በቀል ሲጀምረው ልፍጭቅ አለ ያገሬ ሰው። ውይ ይህንን የማትቦርሽ ጥርሷን ይህን ግማታ አፏን ይዛው ነው እኮ የምትወጣው። በስመ አብ ወልድ መንፈስ አስክሬን እኮ የሚሸጠው ምድረ እበታ የመልኳ ክፋት